ከመዳሞቻችን ጋር ሊያግባባን ሊያስማማንና ሊያዋድደኝ የሚችል 8 ነጥቦችን እየላችሁ መጥቻለሁ። አሰላም አለይኩም አህለን ወሰህለን ውድ ቻናሌ ቤተሰቦች እንኳን በሰላም መጣችሁ። ዛሬ ደግሞ አዲስ ቪዲዮ እየላችሁ መጥቻለሁ። የዛሬ ቪዲዮ በጽሁፍ አይደለም በምክር ዙሪያ ነው የመጣሁት ማለት ነው። ውድ እህቶቼ መዳም ቤት የምንሰራው እንግዲህ አንዳንድ ጋር አንግባባም፣ አንዳንዶቹ እንግባባለን። ስለዚህ ያለን አማራጭ መግባባት ብቻ ነው። የሰው ሀገር እስከመጣን ድረስ ተግባብተን ነው መስራት ያለብን ማለት ነው። ስለዚህ ከነሱ የሚያግባባን ነገር ምንድነው ካል 8 ነጥቦችን እየላችሁ መጥቻለሁ። እስከ መጨረሻው ተከታተሉኝ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሁልጊዜ ቪዲዮ ስለቅ እንዲመጣላችሁ የደውል ምልክቷ መንካታችሁን እንዳትረሱ ማለት ነው። ብዙ ትጠቀማላችሁ፣ በተለይ አዲሶች ማለት ነው። እሺ አሁን ወደ ነጥቡ እናልፋለን። አንደኛ አረቦች ምን ይፈልጋሉ? ክብርን ይፈልጋሉ። በጣም መከበርን ይፈልጋሉ። አብሶ እንደዚህ ጓደኛቸው የሆነ ሌላ ጎረቤት ምናምን ሰው ቤት ሲመጣ ወይሽ በቃ በጣም ነው መከበር የሚፈልጉት ማለት ነው። ያካብዳሉ። የክብር ጉዳይ ላይ አይደራደሩም እነሱ ማለት ነው። በቃ ካከበርሻቸው ሰው ፊት ለፊትም እንግዳ መጣ ምንም መጣ በቃ ይሄን ነገር ካረግሽ ትወድሻለች ወላሂ። እና አንደኛ አረቦች ክብርን ይፈልጋሉ ማለት ነው። ሁለተኛ ደግሞ ወዶችዬ ምንድነው? ሁለተኛው ታማኝነት። አረቦች ታምናለች፣ ካመነች አመነች ነው። ተላመኑ ደግሞ ያኔ አንድ ነገር ታዩ ደግሞ በቃ ሁሉ ጊዜ እንደዛው ነው የሚመስላቸው። ስለዚህ አንድ የታመኑሽ አመኑሽ ነው። ዋናው መጀመሪያ ታማኝነት። አንደኛ ክብር ብለናል፣ ሁለተኛ ታማኝነት። ያኔ አዲስ ስራ እንደገባሽ ነው ሊፈትሹሽ ይችላሉ። ገንዘብም ያስቀምጣሉ፣ ይፈትሻሉ። ተቤት ሲወጡ ያኔ ካሜራም ሊያረጉ ይችላሉ። አንዳንድ ነገሮች ሊያስቀምጡ ይችላሉ። ስለዚህ አንቺን ይፈትሹሻል ማለት ነው። አንቺ ፈጣሪሽ ፈርተሽ በቃ ማድረግ ያለብሽን ነገር በራስሽ በተነሳሽነት በሐሳብሽ በጭንቅላትሽ አስበሽ ሲሰሪ ሁሉ ነገሩን በቃ ከራስ እንዴት አዩሽ ነው። ካመኑሽ አመኑሽ ነው ማለት ነው። ስለዚህ ሁለተኛ ነጥብ ታማኝነት ነው ሀቢባቲ። ሶስተኛው ነጥብ ግልጸኝነት። በቃ ግልጽ ስትሆኝላት ይሄንን ይፈልጋሉ። እነሱም ግልጽ ስለሆኑ በቃ አንቺም ግልጽ ስትሆኝላቸው ይሄንን ይፈልጋሉ። ለምሳሌ ግልጽ ማለት በቃ ያለ መዋሸት። ለምሳሌ የሆነ እቃ ሰብረሽ በቃ በግልጽ በቃ ተሰበረብኝ ብለሽ ማሳየት። የሆነ ልብስ ማቃጠለሽም ይሆናል ስትተኩሺ፣ ወይንም አንድ እቃቸውን አባላሽተሽ ይሆናል በግልጽ በቃ እውነታውን ግልጽ አድርገሽ መንገር በቃ። ስለዚህ ያኔ ምንም ሳደባብቂ ማንነትሽን በግልጽ ስታሳያቸው በቃ እነሱም ይወዱሻል በግልጽነትሽ። ምክንያቱም የሆነ ነገር ትደብቀናለች፣ የሆነ ነገር ታረጋለች ብለው እየሸከኩሽ አይኖሩም። ስለዚህ ግልጸኝነት በጣም ትልቅ ሚና ነው ብዬ አስባለሁ። ሶስተኛው ነጥብ ግልጸኝነት ነው ብለናል። እንግዲህ ያው ግልጽ ለመሆን ሞክሩ ማለት ነው ከነሱ ጋር ለመግባባት። እና ሀቢባቲ አራተኛው ነጥብ ደግሞ ምን መሰላችሁ? አራተኛው ነጥብ በቃ የሷን ማወቅ፣ አንቺ እሷን ሙሉ በሙሉ ማወቅ መዳምሽን ማለት ነው። እሷ ናት ዋናዋ። ዞሮ መዳሟ ትልቋ እሷ ናት ዋናዋ። ፍላጎቷን ማወቅ፣ ምን ትፈልጋለች፣ በየለቱ ምንድነው መሰራው። በየለቱ አንድ ነገር ካሳየችሽ መቼም አይጠፋሽም። ስለዚህ ፍላጎቷን አንድ ነገር ያሳየችሽ አንድ ቀን አድርገሽላት አንድ ቀን ያለመተው
በቃ ይሄ ነው ፍላጎቷን ማወቅ ማለት ነው። ያን እሷነቷን ፍላጎቷን በቃ ማወቅ ምግብም ትፈልግ ያን እንዴት ማወቅ እችላለሁ ማለትሽ አይቀርም። ግን በቃ በዛ ትናንትና የሰራሽላት ነገር በዛ ሰዓት ለምሳሌ ቡናቸውን የሚጠጡት በሰዓት ነው። ምሳቸውንም የሚበሉት አንዳንድ እንትን ላይ ጊዜ ገደብ አላቸው፣ ፕሮግራም አላቸው። ያንን ጊዜው እሷ እስከምታዝሽ ያለመጠበቅ። ስለዚህ አንቺ አውቀሽ ራስሽ ሰርተሽ ማቅረብ ፍላጎቷን እሷን ፊሊንጓን አይተሽ ማለት ነው። ይሄ አራተኛ ነጥብ ነው ብዬ አስባለሁኝ። ፍላጎቷን ካወቅሽ ካላስ ከተረዳሽ ማለት ነው። ከተረዳሻት ካላስ እሷ አንቺን የመውደድ ምንም የሚያግዳት ነገር የለም ማለት ነው። አምስተኛው ነጥብ ደግሞ ውዶሽዬ፣ አምስተኛው ነጥብ በቃ ያኔ ታዝሻለኝ። ስታዝሽ የሆነ ነገር ያለ ማለት ያኔ በቃ እሺ ማለት ብቻ በይ። እሺ ካልሻት ወላሂ ባሰሪላት ራሱ ትራሳለች። እሷ የፈለገችውን ነገር ትባል፣ ዝም ብለሽ እሺ በያት አንቺ። እቺን እሺ ማለቷን በጣም ነው የምወዷት ማለት ነው። እሺ በያት እና ከከለፈሻት ደግሞ የሆነ ነገር አድርጊ ብላሽ የሆነ ነገር በቃ ክልፍ የሚያደርግ ነገር ታርሽ ትብስብሻለች። የብስ ሌላ ስራ ትደራርብብሻለች። ግን እሺ ማን ገደለ? እሺ በማለት ፍቅራችሁን ትጨምራላችሁ ማለት ነው። አምስተኛው ነጥብ ይሄ ነው እና ስድስተኛው ነጥብ ምን ብለናል? ስድስተኛው ነጥብ ታማኝነት ብያለሁ መጀመሪያ። እምነት እንደ ብርጭቆ ናት ይባላል። እምነት እንደ ብርጭቆ ናት። አንዴ ከተሰበረ በቃ ተሰበረ ነው። አንዴ ካመኑሽ አመኑሽ። አንዴ ደግሞ የሆነ እንክል ታዩብሽ፣ ያው በቃ አስተካክላለሁ ብትይ ራሱ አይመስላቸውም። ሁልጊዜ ያው ነው የሚመስላቸው እነሱም ማለት ነው። ስለዚህ ይሄንን አስተካክይ እና ሀቢባቲ ሰባተኛው ነጥብ በቃ ታጋሽ መሆን አለብሽ። አንዴ እንደሆነ ታገር ወጥተሻል። ስለዚህ መታገስ ሶብር አላማሽን አሳክተሽ ወደ አገር እስከምትገቢ መታገስ አለብሽ። እነዚህ ነጥቦችን እያስተካከልሽ ባለሽበት ተረጋግተሽ